ማንንም ወታደር ሊያስቆመው ህዝብ እንዲህ ካለ ማንንም ወታደር ሊያስቆመው አይችልም የሸፈተ ህዝብ በወታደራዊ መንገድ ማንበርከክ አይቻልም በተመሳሳይ መልኩ የሚነሳ የኦነግና የኦሮሚያ ነው የኦሮሚያ ህዝብ ኦነግን ደግፈው ቢሆን ኖሮ እንኳን የኢትዮጵያ ሰራዊት የአፍሪካ ሰራዊት ተሰብስቦም ሊያስቆመው አይችልም እንዲህ ያለ ህዝብ ማስቆም እንደማይቻል ከኤርትራ ልምድ አይተናል በብዙ ጥፍ ይበልጣል የኦሮሚያ ህዝብ ከኤርትራ ህዝብ ቁጥር ኤርትራ ህዝብ እንዲህ ያለለት አበቃ በተመሳሳይ መልኩ የኦሮሞ ህዝብ እንዲህ ያለለትም ያበቃል ሌላ ድራማ ቢሰራ ለውጥ ያመጣ ስለዚህ መፍትሄው ምንድነው እንቢ እንዳይለ ኢትዮጵያዊነት በኢትዮጵያዊነቱ ጠንካራ እምነት ያለው ህዝብ ስለሆነ ይሄን እምነቱን ማጠናከር ነው ፌደራሊዝም ያደረገው ይሄን በቋንቋው እንዲማር አደረገው ያካባቢውን በራሱ እንዲያስተዳድር አደረገው የራሱ ፖሊስ የራሱ ባንዲራ የራሱ ቋንቋ የራሱ ስም እንዲይዝ አደረገው በዚህ ምክንያት የኦነግ መፈክር ባዶ መሬት ላይ የሚወድቅበት ሁኔታ ተፈጠረ ስለዚህ በእርግጥም የኢትዮጵያ አንድነት በአስተማማኝ መሰረት ላይ የገነባ ነው ለምን በህዝብ ይሁንታ ላይ እየመሰረተ ነው ስለሆነ እሺ እንግዲህ የተጠቃለሉትን ጥያቄዎች ጨርሰናል ምናልባት እንግዲህ አራተኛው የሀገራችን ብሔራዊና ክልላዊ ምርጫ እየተካሄደ